ማን ነው ዝም ብሎ ቀበሌ መጽሐፍ ደብዳቤ ሰጥቶ አይነ አንተ ና እስቲ ቁጭ በል እንደሆነ ሸምግያል ወይ እንደ ጥሩ ልጅ ዝም መነጽር ገዝተህ ለአይነ እንትን አትሰጠኝም? አንብብና ይሄን መልእክቱ ምን እንደሆነ እዚህ ጋሽ ዘፈሪ ሰጥቶኝ ነው ሄዶ እስቲ አንብብልኝ። በተብረተ ምትርትላለን አተ አንብብ የተርብረተ ትርበ ምርት ምናምን ትላለህ እንዴ? ወይኔ ሰውዬው አንተ ማንበብ አትችልም? አዎ አልችልም ጋሼ። አማርኛ? አዎ ጭራሽ አማርኛ ማታነብ? ወይ ኢትዮጵያ አገሬ። ስንተኛ ክፍል ልቆይ ዘንድሮ? እሺ ዘንድሮ 11ኛ ክፍል ነው። 11? ይሄ ከአንደኛ ክፍል ቆጥራ 11ኛ ደርሰህ አማርኛውን ማንበብ አትችልም? 11ኛ ክፍል ማለት እኮ አንተ ከሀገር አቀፍ ተማሪ ጋር እኮ ለመወዳደር እዚህ የምትዘጋጅበት መሰናዶ ትምህርት ቤት ማለት እኮ ነው። አንተ ጅላጅል። እንደውም ጋሼ ከኛ ክፍል እኮ ያቶ አስናቀ ልጅ በጣም ጎበዝ አለ። አንደኛ ነው የሚወጣው። እሱን ልጥራውት እንዴ? ጭራሽ እሱን ይሄን አማርኛ ለማንበብ ያስናቀ ልጅ ከአንተ ጋር ተምሮ አይደል? እኔ አንተ ነው ልጄ እዚህ ያደረስኩ አንተ እስቲ እቺን ፊደል እስቲ አንብብ። እቺ ፊደል እንደው እቺ ለኔ አይን የምትተል አንተ አትታይም? ምንድነው ፊደሉ ነው? አንድ ፊደል ማታገም ጋሼ እኔ እኮ በጣም ከበደኝ። በቃ ምን ነው? ወይኔ ስለዚህ ሀሁ ታጠናታለህ፣ ሀሁ ትጀምራለህ፣ ሀሁ አስጠናለሁ። እሱን ስጨርስ ከእጅ አስገባለሁ። ከእጅ ትገባለህ እንዴ? ከእጅ ነው ማስጀምር ትምህርት ከዚህ በኋላ ጋሼ እድሜ ሙሉ ተማሪ ያሉኝ ነው እንዴ? እና አንተ በረኔና እኔ ጠምጄ እርሻ ልረስብኝ